ሰላም ሰላም እንዴት ናችሁ? በዚህ ቪዲዮ ፕሪሚየም ወይም ደግሞ ፕሮ አፖችን ለስልካችሁ እንዴት ማውረድ እንደምትችሉ አሳያችኋለሁ። ተከታተሉኝ። በመጀመሪያ ደረጃ የትኛውን ብሮዘር ውስጥ ገብተን ለምሳሌ እኔ ጉግል ክሮም ውስጥ ልግባና ምን ብዬ እጽፋለሁ? እዚህ ጋር ላይት ኤፒኬኤስ ዳውንሎድ ብዬ እጽፋለሁ ማለት ነው። ዘን ይሄን ስል እዚህ ጋር በዚህ መልኩ ይመጣልኛል። ከዛ ላይት ኤፒኬኤስ ስቶር v1.0.9 ኤፒኬ ሌተስት ዳውንሎድ አፕ ይላል። ይሄንን ዳውንሎድ አደርገዋለሁ ማለት ነው። ዳውንሎድ ስለው ወደ ዳውንሎድ ማድረግበት እንትን ይወስደኛል። ዜን ዳውንሎድ እላለሁ ማለት ነው። ዳውንሎድ ካልኩ በኋላ እኔ ዳውንሎድ ስላደረኩት ድጋሜ ዳውንሎድ እንዳላደርገው በዚህ መልኩ ትቀመጣለች ማለት ነው። ላይት ኤፒኬኤስ ትላለች። ዜን እዚች ይሄ አገልግሎቱ ምንድነው? ልክ እንደ ፕሌይ ስቶር ፕሪሚየም እና ፕሮ አፖችን ለማውረድ የምንጠቀምበት ሲሆን የምንፈልጋቸውን አፖች እና እንዲሁም ከፕሪሚየም ፊቸራቸው ጋር እናገኛለን ማለት ነው። ስለዚህ ይችን በምንከፍትበት ሰዓት ላይ ሰርች ማድረግ ያለው ሰርች የምናደርገው እንግዲህ የምንፈልገውን አፕ ነው። ለምሳሌ እኔ ካፕከት ብፈልግ ካፕከት ሪሰርች አደርጋለሁ። ዜን ካፕከት እዚህ ጋር ፕሮ ፕሪሚየም አንሎክድ ይላል። ስለዚህ ይሄንን ዳውንሎድ አደርገዋለሁ ማለት ነው። ይሄን ዳውንሎድ አደርገዋለሁ። እዚህ ጋር ዳውንሎድ የማደርግበት ስንት ሜጋባይት እንደሆነ ምን ይመጣል። ዜን ዳውንሎድ ብዬ ፕሪሚየም ፊቸሩን መጠቀም እችላለሁ ማለት ነው። እንዲሁ ሌላም እዚህ ጋር ሰርች ማድረግ እንችላለን። ለምሳሌ ምን ሊሆን ይችላል? የግራፊክ ዲዛይን ምናምን ለመስራት ከምንጠቀምበት አንዱ ለምሳሌ ፒክስአርት የሚል አለ። ዜን አሁን ይሄንም በዚህ ፕሪሚየም ነው። ይሄንም ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ሌላ የምንፈልጋቸውን አፖች እዚህ ውስጥ መጠቀም እንችላለን ማለት ነው። ይሄ እንግዲህ ምንም በመጠቀም ይሆናል ማለት ነው። ይሄ ላይት ኤፒኬኤስ የሚለውን የተለያዩ አፖችን ስቶር አድርጎ የሚይዝበት አፕን በመጠቀም ማለት ነው። ስለዚህ በዚህ መልኩ ፕሪሚየም ፊቸር ናቸውን መጠቀም እንችላለን ማለት ነው። ፎር ኤኒ አፕ ታንክስ ፎር ዌቺንግ ላይክ ሼር ሰብስክራይብ ማድረግ